ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው ከታሪክ አምድ ፕሮግራም የንጉስ ንምሩድን ህይወት ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአቡ እስማኤል ነኝ። መልካም ቆይታ። ይህ ዛሬ ታሪኩን የምናውቀው ግለሰብ ንጉስ ንምሩድ ይባላል። ይህ ታሪክ የተከሰተው በነቢዩላህ ኢብራሂም አለይሂ ሰላም ዘመን ነበር። ይህ ታሪክ በቀድሞ ሜሶፖታሚያ ወይንም በባቢሎን ምድር በዛሬዋ ኢራቅ ሀገር ገዢ ስለነበረ ጨካኝ ንጉስ ነበር። እርሱም መለኮታዊ ነኝ ብሎ የሚሞግት ጣዖታትን የሚያመልክና በግልጽ ሁኔታ ነቢዩላህ ኢብራሂምን የተግደረደረ አረመኔ ንጉስ ነበር። በመጨረሻም በአላህ ሱብሓነሁ ወተዓላ እርዳታ የጠፋ ኃይለኛ ትዕቢተኛና ጨካኝ ገዢ እንደሆነ ይገለጻል። ንጉስ ንምሩድ እኔ ጌታ ነኝ፣ እኔ እገላለሁ፣ ሕያውም አድርጋለሁ እያለ ይፎክርም ነበር። እና አንድ ቀን ትልቅ የምግብ ዝግጅት ለህዝቡ አዘጋጅቶ ሰው በተርታ ምግቡን እንዲያነሳ ካዘዘ በኋላ መግቢያ ላይ ራሱ ቆሞ ሰው ምግቡን ከማንሳቱ በፊት ጌታ ማን ነው ይላል። እነሱም አንተ ነህ እያሉ ምግቡን ይዘው ያልፋሉ። በዚህ ሁኔታ ብዙ ሰው ካስተናገደ በኋላ የኢብራሂም አለይሂ ሰላም ተራ ደረሰና ምግብ ሊያነሱ ሲሉ ጌታ ማን ነው አላቸው። እሳቸውም ጌታዬ ሕያው የሚያደርግና የሚገድል የሆነው አላህ ነው ብለው መለሱለት። ንምሩድም እኔ ሕያው አድርጋለሁ እገላለሁም አለው። ያን ጊዜ ነቢዩላህ ኢብራሂም አለይሂ ሰላም አላህ ፀሐይን በምስራቅ በኩል ያመጣል፣ እስቲ አንተ በምዕራብ በኩል አምጣት ብሎ ሲጠይቀው ለኢብራሂም አለይሂ ሰላም ምግብ ተከለከለ። ኢብራሂምም አለይሂ ሰላም ምግቡን ጥለው ወደ ቤታቸው በመመለስ ላይ ሳሉ የተከመረ አሸዋ አገኙና ባዶ እጄን ገብቼ ቤተሰብን ከማስደነግጥ ብለው አሸዋውን በጆንያ ሞልተው ቤት ሄዱ። ቤት እንደገቡ የተሸከሙትን ጆንያ አስቀምጠው ተኙ። ከዚያም ባለቤታቸው መጣችና ያስቀመጡትን ዕቃ ስትፈትሽ በአላህ ፍቃድ ተሸክመው የመጡት አሸዋ ዱቄትና የተለያየ የምግብ አይነት ሆኖ አገኘችው። ያ አላህ ያ አላህ ያ አላህ። እሳቸውም ከእንቅልፍ ሲነቁ በልተው የማያውቁት ልዩ የሆነ ምግብ ሚስታቸው አዘጋጅታ አገኟትና ይህን ከየት አመጣሽ አሏት። እሷም ተሸክመህ ያመጣኸውን እኮ ነው ያቀረብኩት ብላ መለሰችላቸው። እሳቸውም አላህ እንደረዘቃቸው ተረድተው ለአላህ ሱብሓነሁ ወተዓላ ምስጋና አደረሱ። እሺ አሁን ወደ ንምሩድ ልመልሳችሁ እና አላህ ንምሩድ ዘንድ 2 መላእክቶችን ላከለት። መላእክቶችም መጡና በአላህ እመን ንግስናህም ይዘወትራል ሲሉት እሱም እንዴ ከኔ ሌላ ጌታ አለ እንዴ አላቸው። 3 ጊዜ ደጋግመው ለመኑት፣ ሊቀበላቸው አልቻለም። ከዚያም መላእክቶቹ እሺ ተማጽኗችንን እምቢ ካልክ ወታደሮችን በዚህ በ3 ቀን ሰብስብ አሉት። እሱም ለቁጥር የሚያዳግት የወታደር ማዕት ሰበሰበ። ትዕይንቱ ያስፈራ ነበር። ከዚያም አላህ የትንኞች መንጋበር እንዲከፈት አዘዘ። ሱብሃንአላህ፣ የትንኞቹ ብዛት ሰማዩን በሙሉ ጋርደው ያለ ልክ ምድሪቱን አጥለቀለቋት። ትንኞቹም ወታደሮችን ወረው ሰውነታቸውን ወንፊት አደረጉት። ሁሉም ወታደር ሞተ። ንምሩድን ግን ምንም አላገኘውም ነበር። በመጨረሻም አንዲት ትንኝ መጣችና በንምሩድ አፍንጫ ገብታ ወደ አንጎሉ ተሸጋገረች። ይህ አመፀኛ ንጉስ ትንኟ ጭንቅላቱ ስትንቀሳቀስ አንጎሉን በጣም ያመው ስለነበር
እንዳትንቀሳቀስ 400 ዓመት ጭንቅላቱን በጫማው እየደበደበ ከቆየ በኋላ ይቺን ዓለም በቅጣት ተሰናበታት። በፊት ይህ ንጉስ 400 ዓመት አላህን አመፀ። ከዛ አላህ ደግሞ ዱንያ ላይ 400 ዓመት በደካማ ተባይ ቀጣው። የአኺራውም ቅጣት እጥፍ ድርብ ዘውታሪ ሆኖ ይጠብቀዋል። ያ አላህ እኛ ደካማነታችንን አምነናል፣ በልቅና ይሁንብን፣ ከቅጣትህ ጠብቀን። ለዛሬ ያሰናዳነው የንጉስ ንምሩድ ነዓለቱላህ ዐለይሂ ህይወት ታሪክ ይህን ይመስላል። የዛሬን በዚህ ያበቃን። በሌላ ፕሮግራም እስክንገናኝ የአላህ ሰላምና እዝነት በወዱ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና በቤተሰቦቻቸው ላይ የአላህ ሰላምና እዝነት ይስፈን። በተጨማሪም ቀና ጎዳናቸውን በተከተሉት የዓለም ሙስሊሞች ላይ ይሁን። እኛም የአላህ ሰላምና እዝነት ዘውትር እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።